በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ ስም አምኜ አብን ወላዲ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ፣ ምንም ላጠይቀው አካላት በስም በአካል በግብር ሦስት ብንል በባህሪ በሕልውና በመለኮት አንድ አምላክ ብለን አምነን የዛሬ መርሃ ግብራችንን እንጀምራለን። ቀራንዮ ሚዲያ። በዚህ መርሃ ግብራችን የቅዱሳን ታሪክና የተለያዩ ኦርቶዶክሳዊ መጻሕፍትን የምንዳሰስበት የቤተ ክርስቲያንን ታሪክ የምናቀርብበት መርሃ ግብራችን ነው። እርሶም የመርሃ ግብራችን ተካፋይ ለመሆን ቀራንዮ ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ የመርሃ ግብራችን ተካፋይ ይሁን። ወንጌልና ወንጌላውያን። ወንጌል ቃሉ ዮአንጌሊዮን ከሚለው የግሪክ ቃል የመጣ ሲሆን ትርጓሜውም የምስራች ማለት ነው። የምስራቹም አካላዊ ቃል በተዋህዶ ሰው ሆኖ መገለጡን፣ የማይታየው መታየቱን፣ የማይዳሰሰው መጨበጡን መዳሰሱን፣ እርቅ መፈጸሙን፣ በልዑሉ ትሑት መሆን፣ ትሑቱ አዳም ልዑል ሆኖ በዘባነ ኪሩብ ተቀምጦ ለመሰለስ ለመቀደስ መብቃቱን መስማት ነው። የምስራቹ የሚናገረውም ሰምተን እንድናምን አምነንም እንድንድን ነው። በቅዱስ መጽሐፍ መሠረት ወንጌል እየተባለ የሚጠራው ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስም ሆነ ሐዋርያቱ ያስተማሩት ትምህርት ነው። ጌታችን ሆነ ሐዋርያት ስለ እርሱ ማንነት ወልደ እግዚአብሔር ወልደ ማርያም በተዋህዶ የከበረ አንድ አካል አንድ ባሕሪ መሆኑን፣ ስለ ሰው መሆኑን፣ መከራ መስቀል መቀበሉን፣ መሞቱን፣ መነሳቱን፣ በክብር ማዕረጉን፣ በአብ ዕሪና መቀመጡን፣ ዳግመኛ በክብር የሚመጣ መሆኑን ያስተማሩት ትምህርት ሁሉ ወንጌል ይባላል። ኢየሱስም በምኵራቦቻቸው እያስተማረ የመንግሥትንም ወንጌል እየሰበከ በሕዝብም በአሕዛብም ያለውን ደዌና ሕማምዎ እየፈወሰ በገሊላ ሁሉ ይዞር ነበር ተብሎ እንደተጻፈ የጌታችን ትምህርተ ወንጌል ተብላ ትጠራለች። በመጨረሻም ደቀ መዛሙርቱን ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ፣ ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል በማለት አዘዛቸው። የእነርሱ ትምህርትም ወንጌል መሆኗን ያስረዳል። ከዚህ ጥቅስ እንደምንረዳው ወንጌል የእምነት ትምህርት ናት። ስለዚህ በጊዜና በቦታ በምክንያትም አትወሰንም። ስለ ወልደ እግዚአብሔር መገለጥ የሚሰጠው እውነተኛ ትምህርት ሁሉ ወንጌል ይባላል። መጽሐፍም እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ አንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ በማለት ለአብርሃም እንደተሰበከች የተገለጸው ትምህርቱ ወይንም ስብከቱ ሥጋዌን የሚገልጥ በመሆኑ ነው። ሊቃውንተ ቤተ ክርስቲያን ትንቢተ ኢሳይያስን ደረቅ ወንጌል የሚሉትም ሥጋዌውን ቀድሞ እንደተነገረ ትንቢት በምስጢርና በምሳሌ ሳይሆን በዘመነ ሥጋዌ እንደነበረ ሆኖ በቀጥታ በመናገሩ ነው። ብርሃነ ዓለም ቅዱስ ጳውሎስ ስለ ወንጌል ምንነት በሰፊውና ጥልቅ በሆነ ምስጢር ተናግሯል። ወንጌል ማመንና መታመንን አስቀድሞ ስለ ክርስቶስ መናገር፣ ማስተማር፣ በዚህም መከራ መቀበልና መጋደል መሆኑን ሲገልጽ በወንጌል አላፍርምና አስቀድሞ ለአይሁዳዊው ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና ብለዋል። ቅዱስ ጳውሎስ በዚህ አገልግሎቱ እጅግ ይደሰትበት ነበር። ከዚህ የከበረ አገልግሎት የለምና ይህንንም ሐሳቡን
እኔ ግን ከነዚህ ሁሉ ከኦሪት መሥዋዕትና ሥርዓት ምንም አልተጠቀምሁም። እንዲህ እንዲሆንልኝ ይህን አልጽፍም። ማንም ትምክህቴን ከንቱ ከሚያደርግብኝ ሞት ይሻለኛልና። ወንጌልን ብሰብክ እንኳ የምመካበት የለኝም፣ ግድ ደርሶብኝ ነውና። ወንጌልንም ባልሰብክ ወዮልኝ። ይህን በፈቃዴ ባደርገው ደሞዝ አለኝና፣ ያለ ፈቃዴ ግን ባደርገው መጋቢነት ባደራ ተሰጥቶኛልና። እንግዲህ ደሞዜ ምንድር ነው? ወንጌልን እየሰበኩ በወንጌል ካለኝ መብት በሙሉ እንዳልጠቀም ወንጌልን ያለ ዋጋ ብናገር ነው ሲል ዘርዝሮ አስቀምጧል። ወንጌል መታዘዝም እንደሆነች ሲገልጽ በወንጌልም ማኅበርተኛ ሆን ዘንድ ስለ ወንጌል ሁሉን አደርጋለሁ ብለዋል። ስለዚህ ወንጌል በነገረ ሥጋዌ ላይ የሚያጠነጥን እውነተኛ ትምህርት ነው። ትምህርቱ ለአብርሃም እንደተሰበከው ቅድመ ሥጋዌ ጌታችን የሰበከው የዘመነ ሥጋዌ ትምህርት እንዲሁም እርሱን ተከትለው ያስተማሩት የሐዋርያት ትምህርት ሁሉ ነው። ወንጌል ቅዱስ። በቤተ ክርስቲያናችን ወንጌል ቅዱስ የሚባል መጽሐፍ አለ። በቅዱስ መጽሐፍም የአዲስ ኪዳን የመጀመሪያዎቹ 4 መጻሕፍት ወንጌላውያን የጻፏቸው ወንጌል ቅዱስ ብለን አስቀድመን ወንጌል ብለን የጠራናቸው ናቸው። እነዚህ መጻሕፍት ወንጌል የተባሉበት ምክንያት ጌታችን ካስተማረው ትምህርት ከተአምራቱ ስለ እርሱ ማንነትም ጥቂቶቹን የያዙ ቢሆንም እንኳ በዚሁ ዙሪያ የሚያጠነጥን ነገር ብቻ በመያዛቸው ነው። ቅዱስ ዮሐንስ የጻፈውን ወንጌል ሲፈጽም ኢየሱስም ያደረገው ብዙ ሌላ ነገር ደግሞ አለ። ሁሉ በእያንዳንዱ ቢጻፍ ለተጻፉት መጻሕፍት ዓለም ራሱ ባልበቃቸውም ይመስለኛል በማለት በጣም ትንሹ ትምህርቱና ታምራቱ ብቻ እንደተጻፈ ገልጿል። ቅዱስ ዮሐንስ የጻፈበትንም ዓላማ ሲገልጽ ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ ምናችሁም በስሙ ሕይወት የሆናችሁ ዘንድ ይሄ ተጽፈዋል በማለት አስረድቷል። እነዚህ ወንጌላት በኢየሱስ ክርስቶስ አምነን እንድንድን ለማስቻል ነገረ ድኅነትን ማዕከል አድርገው በጊዜው ከነበሩት አይሁድና አሕዛብ አንጻር የተጻፉ እንጂ የጌታችንን ሙሉ ትምህርትና ተአምራት ሊይዙ አይችሉም፣ አልያዙምም። በማቴዎስ ወንጌል ምዕራፍ 2 መጨረሻ ላይ ጌታችን ከግብፅ ተመልሶ በናዝሬት መኖር እንደጀመረ ተጽፏል። ምዕራፍ 3 ጀምሮ ስንመለከት ግን ቀጥታ ወደ ጌታችን መጠመቅ ከዚያም መጾም ያስረዳና ትምህርቱና ታምራቱ ላይ ይገባል። ስለዚህ ጌታችን እስከ 30 ዘመኑ ድረስ ምን ሠራ፣ ምን አደረገ፣ የት ነበር፣ እንዴት ኖረ ብንል 12 ዓመቱ እንደ ልማዳቸው ወደ ቤተ መቅደስ ይዘውት ወጥተው በዚያ በሊቃውንት መካከል ተገኝቶ እያነበበ እየጠየቀና እየተረጎመ መገኘቱን ከሚነገር ታሪክ በቀር ሌላውን በወንጌላቱ ላይ ተጽፎ አናገኘውም። ቅዱስ ሉቃስ በሐዋርያት ሥራ ላይ ደግሞ 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው ሲል እንደገለጸው ጌታችን ከትንሣኤ በኋላ ለ40 ቀናት አስተምሯቸዋል። ይህም በወንጌላት የለም። ቤተ ክርስቲያናችን በጽሑፍ የያዘችው የጌታችን ትምህርትና ተአምራት እጅግ ትንሽ ቢሆንም በ3 ወገን የተከፈለ ነው። እስከ 30 ዘመኑ ያለውን ተአምረ ኢየሱስ፣ በ3ቱ ዓመታት ያስተማረውንና የሠራውን ወንጌል፣ 40ውን ቀናት ደግሞ ኪዳን ብላ ትጠራቸዋለች። ስለዚህ ወንጌል ቅዱስ በማለት የገለጽነው የመጽሐፍ ክፍል ስለ ጌታችን ቤተ ክርስቲያናችን ከያዘቻቸው መጽሐፍት ውስጥ ከ30 ዘመኑ እስከ 33ኛው ድረስ ያስተማረውና ያደረገው ላይ ያተኮሩትን ብቻ ነው። ምንጭ ኪዳነ ጽድቅ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።